የምንሰራው ለህዝቡ ነው የምንሰበስበው ከህዝቡ ነው። ስለዚህ ከህዝቡ በወሰድነው በሁሉም ወረዳዎች ላይ የጋሞ ልማት ማህበር ፋርማሲዎች አሉ። በመድኃኒት እጥረት ሰው ርቆ እንዳይሄድ እዚሁ ጤና ጣቢያ አካባቢ ሆስፒታሎች አካባቢ ሳይርቅ ሰው ለእንግልት ሳይዳረግ መድኃኒት አግኝቶ እንዲመለስ ትልቁን ድርሻ ጋሞ ልማት ማህበር እየተወጣ ይገኛልና ግለሰብ ውድ ብራራ ሸሚዘ ዳላዝ ሀይሳ አኪሜ ኬትሳ ኬትሲዲ ኑስ ሎኦባ ደረጃይ ዳይሳሲ ወልቃማ ኡፋይሲ ታና ኦይኪ ሀይሳ ነሻይስ አሁን ከጤና ጣቢያ ወጥተው ወደ ግለሰብ ይሄዳል። ግለሰብ ደግሞ 3 እጥፍ ጨምሮ ከሚሸጠው እዚህ ጋር በተመጣጣኝ ዋጋ ያገኛሉ የሚል እምነት አለ። ይሄ አማራጭ ነገር በጣም ጥሩ ነው። በውስጥም ሲያልቅ በሆስፒታልም እንደዚህ ሲያልቅ አሁን አክሰሱን በቀላሉ ማግኘታችን ጥሩ ነው። ወደ ግል ሳንሄድ ማለት ነው። ከዋጋ አንፃር በተሻለ ነው። አሁን በመድኃኒት ለመግዛት ስንመጣ እኔ አሁን አጋጣሚ ዛሬ በተለያዩ ፋርማሲዎች ገብቼ መድኃኒት አጥቼ አጋጣሚ እዚህ አግኝቻለሁ እና ዋጋ በጣም እዚህ ርካሽ ነው። ጋሞ ልማት ላይ በጣም አሪፍ ነው። ሌላ ቦታ ለየት ይላል። ዋጋ ቅናሽነቱ አለ። ጋሞ ልማት ማህበር አንዱ ከ9 ቴማቲክ ኤሪያዎች አንዱ ጤና ላይ ነው። ስለዚህ ጤና ላይ ከምንሰራባቸው ነገሮች መካከል ደግሞ አንደኛው ፋርማሲ ነው። ስለዚህ የጤና ኤክስቴንሽኖች እንዳሉ ሆኖ እንዲሁም ደግሞ የተለያዩ የሆስፒታል ድጋፎችን የማቴሪያል እንዲሁም ደግሞ የግንባታ ሂደቶች ማሽነሪዎች እነኚህ ድጋፍ ከምናደርጋቸው በተጨማሪ ፋርማሲዎችን በደንብ አድርገን እየሰራን ነው የምንገኘው። ስለዚህ ይሄ ኢኒሼቲቭ አሁን ላይ የደረሰው 21ኛውን የፋርማሲ ዛሬ በዚህ በቆጎታ ወረዳ ላይ መክፈት ችለናል ማለት ነው። እዚህ በቆጎታ ወረዳ ላይ የከፈትንበት ይህ የ21ኛው የፋርማሲ ሂደት ነው ያለው። የፋርማሲ ዋናው ዓላማ ማህበረሰቡን ማገልገል ነው። ማህበረሰቡ የተሻለ ነገር እንዲያገኝ ነው የምንፈልገው። አንደኛ መድኃኒት ጥራት ጋር ተያይዞ የመድኃኒት ጥራት ከመድኃኒት ቁጥጥር ባለስልጣን ቀጥታ ከዛ ስለምናመጣ ከዛ የተሻለና ጥሩ የሆነ መድኃኒት ያገኛል። ሁለተኛ ከኮስት አንግል ደግሞ እጅግ በጣም ዝቅተኛ በሆነ ፕሮፊት ወይንም ይሄኛውን የሚሰሩ ሰራተኞች ብቻ እነሱን አኮሞዴት ለማድረግ ብቻ ነው ማክሲመም ኦፍ 10 to 50% ብቻ ነው ያለን የፕሮፊት ማርጂናችን ማለት ነው። ስለዚህ በዛ ሂደት ማህበረሰቡን እናገለግላለን። ይሄ ተልኳችንም ስለሆነ ግዴታችንም ስለሆነ እንቀጥላለን። አንድ ብቻ አይደለም፣ ሌሎች በየወረዳዎች 2-3 የማድረግ ሂደታችንን አሁንም የምንቀጥል ይሆናል ማለት ነው። እኛ ፎከሳችን ማህበረሰቡ በተመጣጣኝ ዋጋ እንዲያገኝ አንድ፣ ሁለተኛው ነገር ደግሞ ሳያቋርጥ የመድኃኒት ሂደቱ ፍሰቱ እየጨመረ እንዲሄድ ነው የምንፈልገው። ስለዚህ ይሄን ከማድረግ አንግል ከኢትዮጵያ መድኃኒት ቁጥጥር ባለስልጣን ጋር አብረን ነው እየሰራን ያለ ነው። አንዱ የምንሰራበት ምክንያት ይሄ ነው። ሁለተኛው ይሄን ቁጥጥር አብረን ከነሱ ጋር ስለምንሰራ ይዘገያል የምንልበት ወይም ይቆያል ወይም ከስቶክ ይጠፋል ብለን አናስብም። ምክንያቱም በጋራ እየሰራን ስለሆነ ማለት ነው። የትኛውም ነገር ቢሆን አብረን እኛን አስቀድመው እየሰሩ ከኛ ጋር አብሮ የሚሰራ ድርጅት ስለሆነ አብረን እየሰራ ነው የምንገኘው ማለት ነው። ይሄ አንዱ ስለሆነ ይጠፋል ወይንም
ማህበረሰቡ የሚፈልገውን ነገር ያጣል የሚል ስጋት የለብንም። አንደኛ የመንግስትም ኢኒሼቲቭ ስለሆነ የሁላችንም ተግባርም ስለሆነ እኛም ደግሞ እርስ በርስ ተያይዘና ተደጋግፈን የምንሄድ ተቋማት ስለሆነ ይሄ እጥረት ይከስታል የሚል ስጋት የለንም። አሁን ካለን የጤና ዘርፉን ከመደገፍ አኳያ የልማት ማህበር አባላት በሙሉ በዚህ ስራ ላይ ግንባር ቀደም ሆነው እንዲሳተፉ ጥሪያችንን ማስተላለፍ እንፈልጋለን። ምክንያቱም የምንሰራው ለህዝቡ ነው፣ የምንሰበስበውም ከህዝቡ ነው። ባሉን በጋሞ ዞን ባሉ በሁሉም ወረዳዎች ላይ የጋሞ ልማት ማህበር ፋርማሲዎች አሉ። ይሄ ግን በቂ አይደለም። ወደ ጤና ኤክስቴንሽን፣ ወደ ጤና ጣቢያ፣ ወደ ሆስፒታሎች እነሱን የመደገፍ ከፍ የማድረግ ማሽነሪዎች የሌሉባቸው ሆስፒታሎች አሉ፣ ድጋፍ የሚፈልጉ የግንባታ ሂደት አፋጥነን ደግሞ መጨረስ ያለብን የተለያዩ ቦታ ላይ ያሉ የጤና ተቋማት አሉ። እነዚህን ሁሉ ለመደገፍ ከኛ የሚጠበቀው ከህዝቡ መሰብሰብ ነው። ስለዚህ ህዝቡ ይሄንን ድጋፍ እያየ ይሄንን ስራ እያየ ቀድሞ ከነበረበት እጅግ በጣም በእጥፍ ልማት ማህበሩን እንዲደግፍ እንዲሁም ደግሞ በዚህ በልማት ማህበር ውስጥ ያሉ በጋሞ ዞን ውስጥ ያሉ ሁሉም ባለሀብቶች፣ የመንግስት አካላት በሙሉ ከዚህ ከራሳቸው ልማት ማህበር ጋር ከጎናቸው ከወጣ ከልማት ማህበር ጋር አብሮ አሁንም ቆመን የተሻለን ጋሞ የበለጸገችን ጋሞ ለማድረግ አብረን እንስራ፣ አብረን እንደግ፣ አብረን እንጓዝ ማለት ፈልጋለሁ። ልማት ማህበር እንደ ልማት ማህበር ከያዛቸው አንዱ አቅጣጫ ጤና ዘርፍን ማጠናከር ስለነበረ የመድኃኒት እጦት ወይም በመድኃኒት እጥረት ሰው ርቆ እንዳይሄድ እዚሁ ጤና ጣቢያ አካባቢ ሆስፒታሎች አካባቢ ሳይርቅ ሰው ለእንግልት ሳይዳረግ መድኃኒት አግኝቶ እንዲመለስ ትልቁን ድርሻ ጋሞ ልማት ማህበር እየተወጣ ይገኛል እና በጎ አድራጎት ዘርፉ ከሚመራቸው ከ9 ቴማቲክ ኤሪያዎች አሉ። ያ ማለት ደግሞ መንግስት ያልደረሳቸው ወይም መንግስት ጎን በመቆም የአንድ ሳንቲም ሁለት ገጽታ ሆኖ የልማት ስራዎችን እየሰራ ይገኛል ማለት ነው። ጋሞ ልማቴ ገሊን ኮይሮተዳ ጋሞ ልማቴ ሀይሳ ኑስ hakeethay keexettanappe sinthankka wolqqama lo''o ooso ooththite. Ha'i simmidi qasse aakime keeththan gillesabaaso biidi hayssan ha'i qayi masqalee gelin lo''o laamee beettides. He laamaa garssankka han paccaafekka hekki biidi gillesabeppe wudde biraara shammiza dhalaas hayssan aakime keeththaa keexxidi nuus lo''obaa darajjayidayssassi wolqqama ufayssi taana oykkin hayssa nashshayssi. አሁን ከጤና ጣቢያ ወጥተው ወደ ግለሰብ ይሄዳል። ግለሰብ ደግሞ 3 እጥፍ ጨምሮ ከሚሸጠው እዚህ ጋር በተመጣጣኝ ዋጋ ያገኛሉ የሚል እምነት አለን። እኔ ራሴ ያገኛለሁ በሚል ነው የምደሰተው። መድኃኒት የታዘዘ ነበር፣ የስኳር መድኃኒት ማለት ነው። ያ ስኳር መድኃኒት እዛ ሆስፒታል ውስጥ ስንጠይቅ አሁን አልቋል እነሱ ብለው ምናልባት ቀይ መስቀል ይኖራል ተብለው ቀይ መስቀል ስንመጣ እንደዛ ቀይ መስቀልም የለም ብለው አሁን መጥቼ ኤንፒኤች የሚል የስኳር መድኃኒት ነው ኦልሬዲ እዚህ ልማት ማህበር ጋር አግኝቻለሁ። አሁን ይሄ አማራጭ ነገር በጣም ጥሩ ነው። በውስጥም ሲያልቅ በሆስፒታልም እንደዚህ ሲያልቅ አሁን አክሰሱን በቅርቡ በቀላሉ ማግኘታችን ጥሩ ነው። ወደ ግል ሳንሄድ ማለት ነው። አሁን ወደዚህ የመጣሁት መድኃኒት ከሆስፒታሉ ታዞ ሆስፒታል የለም ሲባል ነው ወደዚህ የመጣሁት። ስለ በጥሩ ሁኔታ በጥሩ ዋጋ ነው ያገኘሁት። እዛም ነበረ እዚህ ዋጋ የተሻለ ስለሆነ ከዚህ ነው የገዛሁት።